ይህ ማለት ሱዛን ልጆቿ በድንጋጤ ሲጨነቁ ያየች ምንም ሳታደርግ ለረጅም ጊዜ ቁማ ነበር ማለት ነው። ቁማ ታያቸዋለች። ቁማ ሁለት ልጆቿን ያደረገችውን ሱዛን ስሚዝን ታወቋት። እንደዚህም አይነት እናት አለ እንዴ ነው የምትሉት? በጣም የሚያስገርመው ግን ለምን እንዳደረገችው የሚገልጸው ምክንያቷ ነው። ምክንያቷም ልጆቿ በመንገዱ ላይ እንቅፋት ሆኖባት ነበር። ይህን ለመረዳት መጀመሪያ ለፖሊስ የደወለችበትን ሁኔታ ማስታወስ ያስፈልጋል። ለፖሊስ ደውላ መኪናዬን እየነዳው ሳለ አንድ ጥቁር ሰውዬ አስቆመኝና ሁለት ልጆችን በውስጡ እንዳሉ መኪናዬን ሰረቀኝ ስትል ተናገረች። ፖሊሶችም ወዲያው ወደ ቦታው ደረሱ። ልጅት ምን ሆነሻል አሏት። እሷም ጥቁር ሰው ነው የሰረቀኝ፣ መልኩም እንዲህ ነው በማለት ገለጻ ሰጠች። ዜናው ወዲያውኑ ተሰራጨ። መገናኛ ብዙሃን አካባቢውን አጫያነቁት። ሱዛንና ባለቤቷ ዴቪድ ልጆቻቸውን እንዲመለሱ እየተማጸኑ ብዙ ቃለ መጠይቆችን አደረጉ። ከምታስቡት በላይ ብዙ ኢንተርቪዎችን ነው ያደረጉት። ፖሊሶች ግን ሱዛን ፊት ያለውን ስሜት በጥንቃቄ ሲከታተሉት አንድ ነገር አስተዋሉ። ዴቪድ በሐዘን ተሰብሯል። ሱዛን ግን ያንን ያህል የተሰበረች አትመስልም ነበር። እንዲያውም ቃለ መጠይቅ የሚያደርጉ ጋዜጠኞች ካሜራ ከመከፈቱ በፊት ለዴቪድ ቴሌቪዥን ላይ ልንቀርብ ነው እያለች ትቀልድና ትስቃለች ብለው ለፖሊስ ነገሩ። ያው አላቃጠሩም፣ ትክክለኛ መረጃ የተናገሩት። ዴቪድ ግን ወደፊቷ እንኳን ሳይመለከት ቀጥ ብሎ ያይ ነበር። በቃ ቀጥ ብሎ። እዚህ ጋር የምትመለከቱት የአዞምባ ነው። ፖሊሶች ሱዛንን ወደ ቢሮ ጠርተው ሲያነጋግሯት ታሪኳ ሊያመቻምቻቸው አልቻለም። ጥቁር ሰው ነው የወሰደው የሚለው ታሪክ ሆን ተብሎ የተቀነባበረ መሰላቸው። በተለይ ድርጊቱ የተፈጸመው ዘረኝነት ታሪክ ባለበት ደቡብ ካሊፎርኒያ በመሆኑ ከተማ ውስጥ ከፍተኛ የዘር ውጥረት ፈጠረ። ፖሊሶች በጥቁር ሰዎች ቤት ውስጥ እየገቡ ፍተሻ ማድረግ ጀመሩ። ነገር ግን በከተማው ውስጥ የሚኖሩት ጥቁር ሰዎች ጥቂት ነበሩ። የከተማዋ ከንቲባ እንደተናገሩትም ጥቁሩ ማህበረሰብ ድርጊቱን ጥቁር ሰው እንዳልፈጸመው ቀድሞ ያውቁ ነበር ብለዋል። ፖሊስ በጣም ነው ፍለጋ ያደረጉት። በሄሊኮፕተር አልቀረ፣ በእግረኛ አልቀረ። ነገር ግን በሶስተኛው ቀን ፖሊሶች ወሳጁን የተባለውን አካል ትተው እሷን መከታተል ጀመሩ። ደጋግሞ መጠየቅ ሲጀምሩ መንተባተብ ጀመረች። ከዚያም የፖሊግራፍ ቴስት አደረጉላት። 2 ጊዜ ወደቀች። 2 ጊዜ። በዘር ውጥረትና በፖለቲካ ግፊት ምክንያት ሱዛን መደበቅ አቃታትና እኔ ነኝ ያደረኩት ስትል አመነች። እዚህ ጋር ነው ነገሩ ይበልጥ ዘግናኝ የሚሆነው። እንዴት አደረግሽው ተብላ ስትጠየቅ መኪናውን 2 ልጆቿን በውስጡ እንዳሉ ወደ ሐይቅ ውስጥ እንደነዳቸውና እየሰመጡ ሳለ ዝም ብላ ትመለከት እንደነበር ተናገረች። ልጆቿ የ3 ዓመትና የ14 ወር ህፃናት ነበሩ። ከሳሹ ጠበቃ መኪናው ለመስመጥ ምን ያህል ጊዜ እንደሚፈጅ ሙከራ ሲያደርግ ረጅም ጊዜ እንደሚፈጅ አረጋገጠ። ይህ ማለት ሱዛን ልጆቿ በድንጋጤ ሲጨነቁ ያየች ምንም ሳታደርግ ለረጅም ጊዜ ቁማ ነበር ማለት ነው። ቁማ ታያቸዋለች። ቁማ ለምን እንደዚህ አደረግሽ ስትባል ጥሩ እናት ለመሆን ብቁ አይደለሁም የሚል ምክንያት ሰጠች። ጠበቃዋ የአእምሮ ችግር ስላለባት ነው የሚል መከላከያ ቢያቀርብም እውነታው ግን ከዚያ የከፋ ነበር። ጠበቃው የሱዛንን እንጀራ አባት ለምስክርነት ጠራ። የእንጀራ አባቷ ሱዛን ትንሽ እያለች ማድረግ የሌለብኝን ነገር አድርጌባታለሁ፣ ለዚህ ሁሉ ጥፋት ተጠያቂው እኔ ነኝ አለ። ይባስ ብሎም ከሱዛን ጋር የፍቅር ግንኙነት ነበረን፣ አሁንም ግንኙነታችን አልቆመም ብሎ መሰከረ። ዳኛው ነገሩ ግራ ገባቸው አሉ። ሱዛን ከባለቤቷ ዴቪድ ጋር እያለች ከእንጀራ አባቷ ጋር ተማግጥ ነበር። በተጨማሪም ቶም የተባለ የፍቅር ጓደኛ ነበራት። ቶም የባለጸጋ ልጅ ነው። ከቶም ጋር እያለች ደግሞ የቶምን አባት የፍቅረኛዋን አባት ታየው ነበር። ይህ ማለት ባለቤቷ እያለ የእንጀራ አባቷ፣ ከዚያ በኋላ ደግሞ ሌላ ፍቅረኛ፣ ከዛ የፍቅረኛውን አባት። በጣም የሚያስገርም ነው። ቶም ከሷ ጋር የተለያየው ከገዛ አባቱ ጋር እንደምትማግጥ ስላወቀ ነበር። ሱዛን ትኩረት በጣም የምትወድ ሴት ነበረች። ለዚህም ነው ካሜራ ሲበራ የምትፍለቀለቀው፣ ብዙ ወንዶች በአንድ ጊዜ የምትይዘውም። ታዲያ ይህ ሁሉ ከልጆቿ ጋራ ምን አገናኘው ማለታቸው አይቀርም። ከሳሹ ጠበቃ እንዲህ ይላል። ከሳሹ ጠበቃ አንድ ደብዳቤ አግኝተናል አለ። ደብዳቤው የተጻፈው ሱዛን በጣም ተወደው ከነበረው ከቶም ነበር። በደብዳቤው ላይ ቶም ልጆች ስላሉሽ ከአንቺ ጋራ መሆን አልፈልግም ብሏታል። እንደ ፖሊስ ግምት ግን ቶም ከሷ ጋራ መሆን ያልፈልገው ልጆች ስላላት ሳይሆን እሷ ከገዛ አባቱ ጋራ እንደምትማግጥ ስላወቀና ባህሪዋ ስላልተመቸው ነው።
ለፖሊስ በሰጠችው ቃል ላይ ግን እጅግ የሚገርም ነገር ተናግራለች። መርማሪው እንዲህ አላት፣ በዚህ ሂደት ውስጥ ትልቁ ጸጸትሽ ምንድነው ብሎ ሲጠይቃት ትልቁ ጸጸቴ ለቶም ከአባቱ ጋር ግንኙነት እንደነበረኝ መናገሬ ነው አለች። ስለ ልጆቿ ሞት ቅንጣት ያህል አልተጸጸተችም። የጸጸታት ቶም ማጣቷ ብቻ ነበር። ከሳሾቹም እውነተኛ ምክንያቱ ይሄ ነው አሉ። ቶምን ለማግኘት ስትል በመንገዷ ላይ እንቅፋት የሆኑት ልጆቿን ለማስወገድ ወሰነች። እንዲያውም በመኪና ውስጥ የድሮ ፎቶግራፎችን፣ አልበሞችን ጭምር ከታ ነበር። ይህ ደግሞ የድሮ ህይወቴን ልጆችን ጨምሮ ትቼ አዲስ ህይወት እጀምራለሁ ማለቷ ነበር። ፍርድ ቤቱ ሱዛንን ጥፋተኛ መሆኗን ወሰነ። ዳኞች በሞት ቅጣትና በእድሜ ልክ እስራት መካከል እንዲመርጡ ተደረገ። ዳኞች ያደረገችውን ክፋት ድርጊት እያሰበች እድሜ ልኳን እንድትሰቃይ በሚል እድሜ ልክ እስራት መረጡላት። ይህ ውሳኔ ብዙ ሰዎችን ቢያሳዝንም ሱዛን ግን እስር ቤት ገባች። ነገር ግን በህጉ መሰረት የእድሜ ልክ እስራት ሁልጊዜ እስር ቤት መቆየት ማለት ላይሆን ይችላል። ከ2 ዓመት በፊት በ2024 ዓመተ ምህረት ሱዛን ይቅርታ የመፈታት መብት አግኝታ ነበር። ነገር ግን በእስር ቤት ውስጥ በነበራት መጥፎ ባህሪ ምክንያት ይቅርታው ተከለከለች። በእስር ቤት ውስጥ ከጠባቂዎች ጋር ግንኙነት ትፈጥር ነበር። እንዲሁም የተከለከለ ቁሳቁሶችን ትጠቀም ነበር። እስቲኩን ያዝ ጥምር ማለት ነው። ቦርዱም እስር ቤት ውስጥ ባህሪሽን ማስተካከል ካልቻልሽ ውጭ ታስተካክያለሽ ብለ እንዴት እናምንሻለን በማለት ጥያቄዋን ውድቅ አደረገው። የልጆቹ አባት ዴቪድም በችሎት ላይ ቀርቦ ልብ የሚነካ ምስክርነት ሰጥቷል። ለእያንዳንዱ ልጆች የተወሰነባት የፍርድ ሂደት በቂ አይደለም፣ እድሜ ልክ እዚያው መበስበስ አለባትም ሲል ተናግሯል። ሱዛን ግን ዳኛው አድሎ እያደረገ ነው ብላ ቅሬታ ቀረበች። ዳኛው ግን አንቺ ቦታሽ እስር ቤት ነው በሚል ጥያቄዋን ውድቅ አደረገው። ሱዛን በየ2 ዓመቱ ለይቅርታ የማመልከት መብት ቢኖራትም አሁን ባለው ሁኔታ በቅርቡ የምትፈታ አይመስልም። በመጨረሻም ጠበቋ በልጅነቱ አስቸጋሪ ህይወት አሳልፋለች የሚል መከራከያ ቢያቀርብም 2 ህፃናትን ማድረጓን ሊያስቀረው አልቻለም። ሱዛን የእጇን አግኝታለች። ዴቪድ መጽሐፍ ጽፏል። ልጆቹ ነፍሳቸው በሰላም ተረፍያን። ታሪኩን እዚህ ላይ እንጨርሳለን። ዊልቸርማን ዩቲዩብ ቻናል አጫጭር የወንጀል ታሪኮችን የሚያቀርብላችሁ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ ባይ